ድክመቴ ምንድን ነው የምትይ? ድክመቴ ሀይ ድክመቴ ዳኒ ፈጣሪ አምላክ ስራይክን ስተካንቺ አሹንጉሉቴ ወንከ ይሁን አንቺ መጨረሻ ላይ ሃይሚ ስትል እንዴት እንደሆነ ሆነ ማለት ነው። ሄሎም ቦታውን ጥሎ እንዶ ፈጣሪ አምላክ ጥልጥል ይያደርግ። እናንተ ምን ይመስላል? እግዚአብሔር የተሰበረ ጀበና ነው የሚመስላው። ይሄ ትልቅ ጀበና ትልቅ ጀበና ነው የሚመስለው። ይሄ ጀበና አይደለም ቦስ ነው የሚመስለው። ይሄ ጉርጋድ እንትኑ ማለት ነው። አፍንጫና አይኑ አንድ ላይ ሆኖ ማለት ነው። እንደኔ ግን ፉንጋ ነው። ግን እኔ ትንሽ አምራለሁ። አኸይራል ትንሽ እኔ ራስሽን ከማንመጣ ወዳድሪ ነው የምረራ ኖ ፕሮብሌም እና እንትን ብቻ አሽከረክሩልኝ በስ ሌላው ቀሪ ነው። ሁሉም ትቼ በእናታችሁ ይሄ 6 ቀን ነው 5 ቀን ነው የቀረው ለልደቷ 5 ቀን ነው። ወይኔ ፈጣሪ አምላክ ወይ ብቻዋን ተነስታ ራሱ ፎቶ ብትለቅ ደስ ይለኛል። ይሄ ዳኒ ተብዬው ደግሞ ልደቱን ማከብራለሁ። ትመጣለች እኛ ጋር ነው የምትመጣው። የት ነው የምትመጣው? ተኢማን ረፊ መጀመሪያ እናጣራ እንትቆጭ ዘድ ማለት ነው። እግዚአብሔር ታፋሽን እናደርግ ማለት ነው። አሁን እኮ እነሱ ችግር የለውም። ቆይስ እዚህ ግን ዝም በይ። ምን መታወሪ እኔ አላወራሁም እኮ ግን ቤት እየተሰማሙ እነዚህ ልጆች ምንድነው? ምን ያስፈልግ? አይማን ነው አንቺ የት ላስደብቅሽ? አይ እኔ ላይ ሙድ ማጥያለሁ። እኔ እኮ ምስጥራ ላይ ምስኪን ነኝ የምር አንቺ ሶስት መላጣ ልጅ ገስት ላይ ነው እኮ ያለሽው እኮ የምር አውራስቼ ነው እኮ እንጂ አይ ሊሰኒ እኔ ላይ ሙድ አትያዛለች። እግዚአብሔር ሙድ አይደለም። የኛ ድምጽ ሲሰሙ እኮ ብዙ ሰው ነው የሚቀመጠው። ሶሪ እና መሰግናለን የኛ ጉዶ ዴንሶች ማለት ነው። አይደለም እንደዛ አይደለም። ሰኒ ስለተረዳችሁኝ አንዳንዴ ተረዳችሁኝ ያላችሁ አመሰግናለሁ። በዛ አይነሱ ነኝ አሁን ሰኒ ማለት ነው የሆነ ሰው መጥቶ ነበር እኮ እኔና ኢማን ደንግጠን ቀረን። እግዚአብሔርን ማን ነው ፈጣሪ ግን የምር እኔ የሚለው ምንድነው ከታች የሚሄዱት ነገሮች አንቺ እንደዚህ ናቸው። እንግዲህ ከዛ ብሎክ አድርገው ይሄዳሉ። ፈጣሪ ከታችኛ ሰፈር ነው። ኧረ እነሱ ዋናዎቹ እዚህ ቆይቶ ነው የሄዱት። አቤት እኛ በሳቅ ነው ተሞት ይዘን ያም ሆነ ድክመቴ የምር አንቺ ልትሰኒ ማለት ነው። የምር ድክመቴ ነሽ እኮ ድክመቴ ወይኔ እናቴ ተባረክ። እኔ የምናገረው ነገር አለ። ተይ እሷ ታፈራለች አታወራም ይላል። በአናቱ ብትልስ ይሄ ኬኩ አንቺ ታወራ ነበር እኮ ለምን እንደዚህ ያደረክ ምናምን ልትል ነበር። ተይ በኋላ እናወራለን። ያንቺ በኋላ ታወራለሽ። አሁን ዝም በይ አላለም። ይሄ ውሻ እኮ ነው እኮ እኔ የሚለው ትናንት እኮ በጣም የተደሰቱ ሰዎች እኔ በእናንተ ኢኮታን መልስም አልሰጣችሁም። በጎጀት ማለት ነው። እኔ ምንም አልፈልግም። ይሄ የሰጣው እንትኑን የአንገቱን ብጥብጥ አድርጋ ቢሰጣስ ይለኛል። ሌላ ነገር ሁሉ ልትይ የአንገቱ አቤል እኮ የእሷ ነው። ምን አስባችሁ ነው እናንተ? የራሷ እኮ ነው
ያስቀምጣ እንጂ ገዝቶ አይደለም። ኧረ እንደው ፈጣሪ አንዴ በታረቁና ሰላም ባወረዱ እግዚአብሔር አይፎን መልሽ አንቺ ዘድ አይፎን ብቻ አንቺ አይፎን ስትጠይቂ አንቺ ራሱ መኪና መልሽ። ኧረ ተይ ገዝት ላይ መኪና መመለስ አለበት። ዩቱቡን ራሱ ከነጭነቱ ሲሚ ዩቱቡን ራሱ ከነጭነቱ ከነስሙ መልሽ ማለት ነው። አይፎንን መልሽ ዱባይ ሄደሽ መኪና መመለስ አለብሽ። አንቺ አይፎን ስትጠይቂ ኢማም ማለት ነው የሰው ወይ ሀይዬ እንዴት ነሽ? ወይኔ ዛሬ ሳቅን እግዚአብሔር ወይኔ አይፎን መልሽ የሶስት ተራጣሪ መኪና መመለስ አለብሽ። ቅንቅና እኔ መኪኑን መልሽ ዩቱቡን ሲበተን ሲሙ መልሽ ይሄ አንቺ ማለት ነው ኢማም ማለት ነው 40 ይዘሽ ገደል ግቢ ማለት ነው። 39 ነበርኩ እኮ እኔ ጋር ስትመጪ አንቺ ቅንቅና አለፈልኝ። አይፎንን መልሽ እያለ ልግለጽልሽ ባንቆንቃ የዳኒ ፍቅር እኮ ይዞታል። ብሬና ልጅ ሰኒን እኮ እያንገላታቸው ነው። ፍቅር ፈጣሪ ትግስት ይስጠኝ።